ብዙ ሰው እንደነዚህ አይነት ኢንተርናሽናል ኮንተንት መስራት ይፈልጋል። ነገር ግን ማንም አያሳያችሁ። ቢያሳያችሁም ኮምፕሌክስ በሆነ መንገድ ስለሆነ ያን ያክል አይገባችሁም። ታዲያ እኔ ለእናንተ በሚመች 12 ሰዓት የሚፈጀውን ስራ በ10 እስከ 20 ደቂቃ ባለው እንድትሰሩትና ቀላል በሆነ ክሽን አድርጌ ቅመም አድርጌ ነው ያመጣሁላችሁ። ይህንን ኢንተርናሽናል ኮንተንት በትርፍ ጊዜያችሁ አሊያም በሙሉ ጊዜያችሁ መስራት ትችላላችሁ። የሚያስፈልጋችሁ ነገር ቢኖር ስልካችሁ ወይም ደግሞ ፒሲ እና ኢንተርኔት ብቻ ነው። ኢንተርኔት ደግሞ አይ ቲንክ ሁሉ ሰው በቤት ዋይፋይ ስላለው ይቸግራችኋል ብዬ አላስብም። ታዲያ እንደነዚህ አይነት ኢንተርናሽናል ኮንተንት ለመስራት ቀላል እንዲሆንላችሁ በፓርት ከፋፍዬላችኋለሁ። አሁን የምታዩት ኢንትሮዳክሽን ፓርት ነው ማለት ነው። ሶ 4 ፓርት ይኖረናል ማለት ነው። አንደኛው ፓርት ያ ስክሪፕት እና ኢሜጅ ጄነሬሽን ይሆናል ማለት ነው። ሁለተኛው ፓርት ደግሞ ያንን ኢሜጅ ወደ ቪዲዮ የመቀየር ይሆናል ማለት ነው። ሶስተኛው ፓርት ደግሞ ቮይስ ኦቨር ነው ወይም ደግሞ ከላይ የሚጨመረው ድምጽ ይሆናል ማለት ነው። አራተኛ ደግሞ ካፕከት ቪዲዮ ኤዲቲንግ አሳያችኋለሁ ማለት ነው። ሶ እነዚህን ፓርቶች ስቴፕ ባይ ስቴፕ ከመጀመሪያ እስከ መጨረሻ እዩዋቸው። ስታዩ ደግሞ መጀመሪያ ቪዲዮውን እስከ መጨረሻ ታያላችሁ። ከዛ በሁለተኛ ደግሞ ከኔ ጋር እያያችሁ ፕራክቲስ ታደርጋላችሁ ማለት ነው። ከዛ ያልገባችሁ ነገር ደግሞ ቴሌግራም ላይ ባስቀመጥኩላችሁ ሰዓት ላይቭ ገብተን እንወያያለን ማለት ነው። ያልገባችሁ ነገር ሲኖር ደግሞ ወረቀት ላይ በስክሪፕቶ ጻፉት። ከዛ ቴሌግራም ላይ እኔን መጠየቅ ትችላላችሁ። አብረን ዲስከስ የምናደርግ ይሆናል። መልካም ቆይታ ይሁንላችሁ።